አሁን የምንገኘው በአዲስ ከተማ ክፍለ ከተማ ወረዳ 4 አስተዳደር ግቢ ውስጥ ነው። በብልጽግና ሐሳቤ ከተሰሩ ስራዎች አንዱ የወረዳ 4 አስተዳደር G+4 ህንፃ አንዱ ማሳያ ነው። እንደዚህ እንደምትመለከቱት ጽዱና ምቹ ለእይታ ማራኪ ደረጃውን በጠበቀ G+4 724 በመጠቀም በአጭር ቀን ውስጥ እንደዚህ ባማረ መልኩ ተገንብቶ ለአገልግሎት ክፍት ሆኖ አገልግሎት እየሰጠ ይገኛል። ካሁን በፊት የነበረው ለሰራተኛም ብሎም ለተገልጋይ ምቹ ያልሆነ ከቢሮ ጋር ተያይዞ በጣም ችግር የነበረበት፣ አሁን ግን እንደምታዩት ደረጃውን በጠበቀ የቢሮ ችግር ተቀርፎ ሁሉም ሰራተኛ ለተገልጋዩ ምቹ በሆነ መልኩ አገልግሎት እየተሰጠ ይገኛል። ይህ የምትመለከቱት የሰራተኛ የአሻራ መቆጣጠሪያ አሻራ መስጫ ነው። ማንኛውም ሰራተኛ የመግቢያና የመውጫ ሰዓቱን አሻራ እየሰጠ በኦንላይን ቼክ ያደረገበት እንደዚህ G+4 ሙሉ ካሜራ ተገጥሞለት ከብሉክ አሰራር ጋር በዲጂታል በታገዘ መልኩ ከአጠቃላይ ከቢሮዎቹም ጋር በዲጂታል ብሉክ አሰራርን ከመቅረፍ አንፃር ጋር ተያይዞ ፓርቲያችን እየሰሩ ያሉ ስራዎች ላቅ ያሉ ስራዎች እየሰሩ ይገኛል። ለዚህም እኔ እማኝ ነኝ። አሁን ግን እንደምታዩት እንደዚህ አምሮ ተውቦ ለሰራተኛም ለተገልጋይ ምቹ ሆኖ ቀርቧል። አሁን የምንገኘው የሲቪል ምዝገባና የነዋሪዎች አገልግሎት ቢሮ ውስጥ ነው። የአገልግሎት አሰጣጥ በተመለከተ እንደዚህ እንደምታዩት ሁሉም ሰራተኛ ስራውን በአግባቡ እየሰራ ይገኛል። ካሁን በፊት በጣም ከቢሮ ጥበት የተነሳ ከስራ መደራረብ ጋር የተነሳ ይህ ቢሮ ከታች በነበረበት ሰዓት በጣም ውጭ ራሱ በወረፋ የሚሰጥበት ሁኔታ ነበር። አሁን ግን እንደዚህ ቀልጣፋ በሆነ መልኩ እንደምታዩት ነዋሪው ተገልጋዩ አርኪ መሆኑን ማሳያ ነው። እንደምትመለከቱት ትንሽ ነዋሪ ነው አገልግሎት እየተጠቀመ ያለው። ምክንያቱም ባሉት ሰራተኞች ከቦታም ጋር ተያይዞ ምቹ በመሆኑ ጋር ተያይዞ ስራቸውን በቀልጣፋ መንገድ እየሰሩ ይገኛሉ። በተጨማሪም የአገልግሎት አሰጣጥ ሁሉም ሰራተኛ በተመደበበት ቦታ ላይ እንደዚህ እንደምትመለከቱት ስራቸውን በአግባቡ እየሰሩ ይገኛሉ። ብሎም በቢሮ ካሁን በፊት የፋይል አያያዝ በተመለከተ ከበፊቱ በተሻለ እንደዚህ ደረጃውን በጠበቀ ፋይሎች በአግባቡ ተይዘው ይገኛሉ። በተጨማሪም ካሁን በፊት ያልነበረ አሁን ግን እንደዚህ በአማረ መልኩ የሙሽሮች የሚሞሸሩበትና የጋብቻ ውል የሚፈጽሙበት ሙሉ ግብአት ተገብቶ ተሟልቶለት አዳራሽ እንደዚህ በአማረ መልኩ ተዘጋጅቶ አገልግሎት እየሰጠ ይገኛል። አሁን የምንገኘው በሰራተኞች ካፍቴሪያ ውስጥ ነው። እንደዚህ እንደምትመለከቱት ንጹህና ውብ ጽዱ ተደርጎ ደረጃውን በጠበቀ መልኩ ተሰርቶ ለአገልግሎት ክፍት ሆኖ አገልግሎት እየሰጠ ይገኛል። ፓርቲያችን ለሰራተኛ ምቹ ሁኔታ ከመፍጠር አኳያ አንዱ ማሳያ ነው።